ሰላም ሰላም ቤተሰብ በጣም ዛሬ ደግሞ በሚያሳዝንና በሚያናድድ ሀሳብ ተመልሼ የመጣሁት በስክሪኑ ላይ እንደምታዩት ዛሬ የነጻነት ወርቅነህ አርቲስት ነጻነት ወርቅነህ የቀብር ስነ ስርዓቱ እየተፈጸመ ይገኛል። በዚህም ለጅግና መወደስና ማመስገን ክብሩ ስለሆነ እኔም በዚህ ቻናሌ ውስጥ ለሱ ክብርና ለሱ ስራዎች በጣም ስለማደንቃቸውና ስለምወዳቸው የሰራሁት ቪዲዮ ነው። በሱ ሞትና በሱ ህመም ምክንያት ብዙ ቪው ለማግኘት የሚጥሩ ግለሰቦችና ሚዲያዎች እንደታገዱ ሰምታችኋል። በሱ ህመምና ምን አይነት ስሜት እንደነበረው ከዚህ በፊትስ ምን አይነት ህመም እንደነበረውና እስከ ስርዓተ ቀብሩ እስከሚፈጸም የነበሩ ሁኔታዎችና ታዋቂ ሰዎች በዚህ የሱ ቀብርና ሀዘን ስሜታቸውና ሀዘናቸው እንዴት ገለጹ የሚልም ሀሳብ ለመዘርዘር ነው የመጣሁት። መጀመሪያ ነጻነት የፋቲ ሌበር መንስኤዎች ህመም ይታይበት ነበረ። ከዚህ በፊትም በውጭ ሀገር ሄዶ ታክሞ እንደመጣ ሁላችንም የምናውቀው ታሪክ ነው ማለት ነው። በመጀመሪያ ፋቲሊቲ ወይ ደግሞ ፋቲ ሌበር በጉልበት ህዋሳት ውስጥ ከመጠን በላይ የሰበብ ስብስብ መኖር ማለት ነው። በብዙ ጊዜ ይህ ሁኔታ መመለስ ይቻላል። መንስኤዎቹ በአጠቃላይ የበሽታው አይነት ሜካፕ ብሎክ ወይም መንስኤዎች በጣም የተለመዱ ናቸው። የዚህ ህመም ዋና መነሻና ምንድነው ከተባለ ደግሞ ከመጠን በላይ ክብደት መኖር፣ በተለየ በሆድ አካባቢ፣ ሁለተኛ አይን፣ የስኳር በሽታ፣ ሶስተኛው ደግሞ ኢንሱሊን መቋቋም፣ የሰብ ንጥረ ነገሮች መዛባት፣ ትራይግሊሰራይድ መጨመርና ኤችዲኤል መቀነስ ነው። ይህ በአሁኑ ጊዜ የቀድሞ ኔፋድ ተብሎ ይጠራል። ሁለተኛው ደግሞ በዚህ በሽታ ሊጠቁ የሚችሉ ሰዎችና በዚህ በሽታ ሊሞቱ የሚችሉ ብዙ የማናውቃቸውና የምናውቃቸው ሰዎች ሊኖሩ ይችላሉ። የህመሙ መነሻውና ዋናው ሰውን እንደሚገድል በሐኪሞች የተረጋገጠው መፍትሄ ሀሳብ ነው ማለት ነው። ሁለተኛው በተደጋጋሚ ብዙ መጠጣት ወይም ከሜታቦሊክ አደጋ ሁኔታዎች ጋር ተያይዞ መጠነኛ መጠጥ አልኮሊክትን ፋቲ ሌበርን ሊያስከትል ይችላል ማለት ነው። ሶስተኛው አንዳንድ መድኃኒቶች የጉበት የሰብ ሜካኒዝምን ያበላሹ፣ ለምሳሌ ኮርተሚስቴሌሽን፣ አሚዲዮሮን፣ ሜስትሮኪሌት፣ ታሙሌክሌክት የሚባሉ አንዳንድ የኤችአይቪ ምልክቶችም ሊታይብን ይችላል ይሄ በሽታ ከመጣብን ማለት ነው። አራተኛውና ወሳኙ ምንድነው? ፈጣን ክብደት መቀነስ ወይም የጥረ ምግቦች እጥረት፣ በጣም ዝቅተኛ ካሎሪ አመጋገብ ማለት ነው። ረጅም ጊዜ ምግብ መቆጣጠርና ፍሊሲንግ የሚባልም አለ ማለት ነው። ቶታል ፔትሮያል ኒውትሪሽን ወይም ጥገና በኋላ የመጀመሪያ ወቅት ማለት ነው። አምስተኛውና ሌሎች የህክምናና የሆርሞን ችግሮች ማለት ነው። ታይሮይድ እጥረት፣ ፖሊሲስቲክ ሲንድሮም፣ ኩሽኒንግ ሲንድሮም፣ የእንቅፋት መተንፈሻ መቆራረጥና ሌሎች ሁኔታዎች ሊታይ ይችላል ማለት ነው። ስድስተኛውና ዋናው የዚህ ህመም ዋና መግለጫው ኢንስትሩሽን የሚባል ነገር ነው። የቆየ ሃይፔትስ ወይም በተለይ ግሎቪ የሚባል 3 ኤችአይቪ ማለት ነው። በዘር የሚመጡ ያልተለመዱ መንስኤዎችና ዊልሴን በሽታ፣ ለዲያክሮፍሪ ወይም የቦሊዝም የትውልድ ችግሮች በጣም ያልተለመዱ አጠቃላይ መልእክት በተግባር አብዛኛዎቹ ታካሚዎች ከአንድ በላይ መንስኤ ያላቸው ይሆናሉ። ሜታቦሊክ አደጋዎች፣ አልኮል ወይም መድኃኒት። ጥሩ ዜናው ግን ቀድሞ ያልታወቀ ፋቲሊቲ ክብር መቀነስ፣ የስኳር መቆጣጠርና እንቅስቃሴ መጨመርን መነሻውን ሊሆን ይችላል ማለት ነው። ስለዚህ በዚህ አርቲስት ዝነኛውና የሳቅ ንጉስ የሆነው ነጻነት ወርቅነህ የተሰማኝን ሀዘን በጣም የሚያሳዝንና የሚያምም ቢሆንም ያው ሰው እንደተፈጠረ መሞቱ አይቀርም። ግን ስንሞትም ያው ውስጣችንን ህመም ይዘን ለሰው የምናስተላልፈው መልእክት ሳቅና ጨዋታ ብቻ ነበረ። ለዚህ የምንወደውና የምናከብረው ታላቅ ወንድማችንና የሳቅ የኢቢኤስ ንጉስ የነበረው ጋዜጠኛ ነጻነት ወርቅነህ ከዚህ ዓለም በሞት ተለይተዋል። ለዘመዶቹና የስራ ባልደረቦቹ መጽናናትን እመኛለሁ። በዚህ በሱ ህልፈተ ህይወት ተከትሎ ደግሞ የተለያዩ ታዋቂ ቲክቶከሮች እና ታዋቂ የሀገር መሪዎች፣ ታዋቂ የዓለም ዙሪያ ያሉ ሰዎች ሀዘናቸውን እየገለጹ ይገኛሉ። ለሱ መንግስተ ሰማያትን ያውርስልን፣ በጸገነቱ እግዚአብሔር ያኑርልን እያልን ለቤተሰቦቻቸው የሚታግዙ ሀብታሞችና ግለሰቦች በዚህ አሁን መበርከት እንዳለባችሁ በዚህ ዩቲዩብ ቻናል መልእክት ለማስተላለፍ ፈልጋለሁ። ያው እሱ የሰራቸው ስራዎች፣ እሱ ያስተማረን ነገሮች ደግሞ እኛ
እሱ ሲሞት ለቤተሰቦቹ መቆም እንዳለብን ነው ዋናው መልእክቱ ማለት ነው። ስለዚህ የሰው መጨረሻው አይታወቅምና ሁላችንም የተፈጠርንበት ዓላማ ማወቅ እንዳለብን ወይም ደግሞ ከሞት በኋላ ህይወት እንዳለ ማወቅ እንዳለብን የሞት ሰዎችም እንደሚነሱ ተረድተን ለሟች ቤተሰብ ማጽናናት ይኖርብናል እያልኩኝ በዚህ የተሰማኝን ጥልቅ ሐዘን ይሄ ብያለሁ። በዚህ በሽታ የታየባችሁ ብዙ ሰዎች ደግሞ በዚህ አይነት በሽታ የምትጠቁ ወይም ይህን ምልክት ያያችሁ ደግሞ ቶሎ ብላችሁ ወደ ሐኪም ቤት ሄዳችሁ ሕክምናችሁ እንድትከታተሉ ማስተላልፈው መልእክት ይሆናል ማለት ነው። አብራችሁን ስለቆያችሁ በጣም አመሰግናለሁ። ለወዳጅ ዘመዶቹና ለሁሉም የኢትዮጵያ ሕዝብ ጽናትን እመኛለሁ። አመሰግናለሁ።